በዚህ ቃለ ምልልስ ውስጥ ሌላኛው ትልቅ ክስ የቀረበው በነጻነት ጓደኞች ላይ ነው። አስናቀና ሌሎች የ29 ዓመት ጓደኞች ነን የሚሉ ሰዎች ነጻነት መጠጥ መጠጣት እንደሌለበት በሐኪም ተነግሮት እያለ አብረውት በመጠጣት ወደ ሞት እንደገፉት ወንድሙ ወንዴና እህቱ ሚሚ ይሟገታሉ። በኢትዮጵያ ማህበረሰብ ውስጥ በተለይም በታዋቂ ሰዎች ዙሪያ የጓደኝነት ትርጉም እጅግ የተዛባ ነው። አርቲስቱ ሲሞት ለ29 ዓመት አልተለያየንም፣ ከአንድ ወር ውጪ ተለይተን አናውቅም በማለት በሚዲያ ላይ አደባባይ ወጥቶ እንባ ማፍሰስ ቀላል ነው። አስናቀ የተባለው የነጻነት የቅርብ ጓደኛ የቀብር ስነ ስርዓቱ ላይ የሰጠው ምስክርነት የብዙዎችን አንጀት የበላ ቢሆንም ወንድሙ ወንዴ ግን ይህንን ጓደኝነት በጥያቄ ምልክት ውስጥ ያስገባዋል። እንደ ገለልተኛ ታዛቢ ይህንን ሳሰላስል እውነተኛ ጓደኝነት በዘመን ርዝማኔ ሳይሆን በድርጊት ጥራት የሚለካ መሆኑን አምናለሁ። ነጻነት በጉበት በሽታ እየተሰቃየ ህንድ ታክሞ መጥቶ ለህይወቱ አስጊ የሆነው መጠጥ በአንድ ቆርኬ እንኳን የተከለከለ ሆኖ ሳለ እነዚህ የ29 ዓመት ጓደኞች ታገስ በተባለ መጠጥ ቤት ውስጥ አብረውት ይጠጡ ነበር። ወንዴ በትክክል እንዳስቀመጠው እውነተኛ ጓደኛ ማለት ጓደኛው ገደል ሲገባ አብሮ የሚገባ ሳይሆን አይሆንም ብሎ ከጥፋት መንገድ የሚመልስ ነው። ነጻነት መጠጥ መጠጣት እንደሌለበት እያወቁ ሂሳብ እየከፈሉ አብሮት የሚጠጡ ሰዎች የጓደኝነት ስም ያረከሱ አብሮ ጠጪዎች እንጂ ታዳጊ ወንድሞች ሊሆኑ አይችሉም። ነገር ግን እዚህ ላይ የሱስን ስነ ልቦናዊና የሕክምና ባህሪ በጥልቀት መረዳት አለብን። ሱስ የአእምሮ በሽታ ነው። አንድ ሰው በሱስ ከተጠመደ ከውጭ የሚመጣ ማንኛውም ተጽዕኖ የቤተሰብም ሆነ የጓደኛ በቀላሉ ሊመልሰው አይችልም። ነጻነት ራሱን የቻለ ሂሳብ መክፈል የሚችል የራሱን ውሳኔ ያለው ትልቅ ሰው ነበር። ጓደኞቹ አብሮት በመጠጣታቸው ሊወቀሱ ይችሉ ይሆናል። ነገር ግን የአንድን ሱሰኛ ሰው የውድቀት ጉዞ ሙሉ በሙሉ በጓደኞቹ ትከሻ ላይ መጫን የችግሩን እውነተኛ ገጽታ መካድ ነው። ነጻነት መኪና ውስጥ ምግብ እየበላ መጠጥ ቤት እያደረና ከቤተሰቡ ርቆ የብቸኝነት ህይወት ሲገፋ የነበረው በጓደኞቹ ግፊት ብቻ ሳይሆን እሱ ራሱ በገባበት የተወሳሰበ የህይወት የትዳርና የስነ ልቦና ቀውስ ምክንያት ነው።